ስንወለድ ወንዶችና ሴቶች ኮምፕሊትሊ የተለያየ ጊፍት ነው የተሰጠን ወይም የተለያየ ቦታ ነው የተወለድነው። ወንዶች ባይ ዲፎልት ከተራራው በታች ነው የተወለድነው። ይሄን እንዳትረሱ። ታችኛው ቦታ ላይ ይሄ ሸለቆ ጋር የለም ነው ስትወለዱ። ሴቶች ሲወለዱ ከተራራው አናት ላይ ሆነው ነው የሚወለዱት። ማለት ባይ ዲፎልት ዩ አር ዩዝለስ፣ ባይ ዲፎልት እሷ ደግሞ በጣም ቫልዩ ይዛ ነው የምትወለደው። ወንዶችና በሴቶች መሀል ያለው የመጀመሪያው ልዩነት ይሄ ነው። ስትወለድ አንተ ምንም የለህም። እሷ ገና እንደተወለደች ሴት ሆና መወለዷ ፕሪቪሌጅ ነው። አንተ ባትፈልጋት በጣም ቆንጆ ባትሆን ከላይ ያሉት ሰክሰስፉል የምትላቸው ወንዶች ባይፈልጓት እታች ያሉ ማንም የማይፈልጋቸው ተራ ወንዶች አትሊስት እነሱ ይፈልጓታል። ሴት ልጅ ሁሌም ከተራራው አናት ላይ ነው የምትወለደው እና ኢቫሉዌት ራሱ ስንደረግ በላይፍ አንተ ምን ያህል ተራራው ላይ ወጥተሃል በሚለው ነው ኢቫሉዌት የምትደረገው የምትገመገመው ማለት ነው። እሷ ደግሞ ከተራራው ምን ያህል ወርዳለች በሚለው ነው የምትገመገመው። ስለዚህ ወንድነት በጊዜ ሂደት ይሰራል ማለት ተራራው ላይ በመውጣት እየሰራኸው ትሄዳለህ እንጂ እንዲሁ ዝም ብለህ በመወለድ የምትፈጥረው ቫልዩ የለም፣ ምንም አታገኝም። ሴት ልጅ ግን በፕሪዘርቭ በማድረግ የተሰጣትን ጊፍቶች በመጠበቅ የተሰጣትን ማንነት በመጠበቅ ነው ቫልዩዋን የምታስጠብቀው እንጂ ምናልባት እንዳንተ መልፋት እንዳንተ ከስክራች መጀመር ላይኖርባት ይችላል። ፐርፐዝም ላይ እንደዚሁ ተመሳሳይ ነገር ነው። ወንድ ሲወለድ ፐርፐዝለስ ነው፣ ምንም ፐርፐዝ የለህም እና ትሩ ታይም ነው ፐርፐዝን እየሰራ የምትመጣው። ራስነ ጠርበ ራስን የምትሰራው ማንነትን የምትቀርጸው ራስነ፣ ፐርፐዝን የምትሰራው ራስነ። ሴት ልጅ ግን ስትወለድ ጀምሮ ፐርፐዝ ቫልዩ ኖሯት የምትወለደው። ተፈጥሮ ራሱ የምትሰጣት ፐርፐዝ አለ። ለምሳሌ አንተ መውለድ አትችልም አይደለ? ሴት መውለድ ትችላለች። ይሄ በጣም ትልቅ ፐርፐዝ ነው ለሂውማኒቲ። የሰው ልጅ በምድር ላይ እንዲቀጥል ለማድረግ በጣም ኢምፖርታንት ከሚባሉት ፐርፐዞች መካከል አንዱ መውለድ መቻል። ማስወለድ ግን ፐርፐዝ አይደለም። ለምን? ምንም ኤፈርት አታወጣም። ሊትራሊ ምንም ጀስት በቃ ታስወልዳለህ፣ አለቀ። መውለድ ግን 9 ወር ኢንቨስትድ መሆን አለባት። በጣም ካራክተሯን የሚቀይሩ ብዙ ነገሮች ይፈጠራሉ። ከዛ ሆርሞናል ቼንጆች ይመጣሉ ሰውነቷ ውስጥ። አንተ ጋር ምንም የሚፈጠር ሆርሞናል ቼንጅ የለም። ከዛ ከወለደች በኋላ በጣም በሚገርም ሁኔታ አታችድ ትሆናለች ከልጆቿ ጋር ፈልጋ ምናምን ሳይሆን ዝም ብሎ ባይ ኔቸር ማለት ነው። እና መውለድ ነርቸር ማድረግ እንደዚህ ነገሮች ናቹራሊ ይሰጣቸዋል። ናቹራሊ እነሱ ጋር ያለ ነገር ነው። አንተ የለም እንደዚህ አይነት አንተ ኮምፒቲሽን የሆነ ነገር ማድረግ የምትላቸው ነገሮች ራሱ ገና ስትወለድ ጀምሮ ይዘህ የምትወለዳቸው ነገሮች አይደሉም። ፕሮግረሲቭሊ የምትሰራቸው ነገሮች ናቸው። በተለይ ፒበርቲ ላይ እየደረስክ ስትመጣ፣ እያደግክ እየጎለመስክ ስትመጣ ትንሽዬ ሆርሞናል ቼንጆች ሲኖሩ ኮምፒቲቲቭ ኔቸርህ እየጨመረ ይመጣል። ያኔ ነው ኮምፒቲቲቭ ኔቸርህ ጨመረ ማለት ባይ ዲፎልት የሆነ ፐርፐዝ ይኖርሃል ማለት አይደለም። ለምሳሌ ሃይ ቴስቶስትሮን ኖረህ ሶዋት ምናልባት ዝም ብለህ ድንጋይ ተገነጥል ይሆናል። ምን ጥቅም አለ? ምንም ጥቅም የለውም። ድንጋይ መገንጠል የሆነ ነገር እንዲሆን ለምሳሌ ግንብ መገንባት እንዲሆን ወይ የሆነ አይነት ስትራክቸር መስራት እንዲሆን ማድረግ ግን ያንተ ድርሻ ነው።